እሺ አሁን ደግሞ ስለ ኤክስሚ ምንድነው? የብዙዎች ጥያቄ ነው። ኤክስሚ ምንድነው? ለምን ይከፍልናል? የብዙ ሰው ጥያቄ ነው። እና ኤክስሚ ምንድነው የሚለው ዳይመንድ ያመርታል። ዳይመንድ ወይ ደግሞ እሱ ዳይመንድ ብር ነው ማለት ነው። ምክንያቱም እሱ ዳይመንዱን ያመርታል፣ እኛ ደግሞ ዳይመንዱን እናንቀሳቅሳለን። ዳይመንዱን በብራችን እንገዛለን፣ ለሰው ጊፍት ለመስጠትም ይሁን ወይ ደግሞ ለራሳችን ሌቨላችንን ለማሳደግ ኤጀንት ሌቨላችንን ለማሳደግ ምክንያቱም እዚህ ላይ ዋና ስራችን ቲም መስርተን ከእነሱ ጋር መስራት ነው እና የእኛ ስራ ማለት ነው። ስለዚህ ኤክስሚ ላይም ደግሞ የምናደርገው እሱ ነው ማለት ነው። ስለዚህ ኤክስሚ ዓለም አቀፋዊ የሆነ ስራ ነው። ከብዙ ሀገር በብዙ ሀገር የሚኖሩ ሰዎች አሉ። ከእነሱ ጋር በቪዲዮም በአይዲዮም ከእነሱ ጋር እያወራን እየተጫወትን ሌላ ነገርም እያሳየን ስራ የምንሰራበት ነው ማለት ነው። በድምጽ ብቻ ምክንያቱም ግዴታ የለብንም በቪዲዮ በመስራት ቀለል ያለ አፕ ነው። ምክንያቱም የፈለግነው ስራ እየሰራን እዚህ ላይ ደግሞ አስቀምጠን ሄደን በዚህ ብር ማግኘት እንችላለን ማለት ነው። በጣም ቀላል የሆነ አፕ ነው። ከእኛ የሚፈለገው ፍላጎት ብቻ ነው። ፍላጎት ካለን ብር መስራት የምንፈልግ ከሆነ በቀላሉ ከእሱ ብር እናገኛለን ማለት ነው። ምክንያቱም እኛ ፓርቲ ላይም ይሁን ወይ ደግሞ የራሳችንን ቤትም ከፍተን የሰው ቤትም ሄደን ስንቀመጥ ለእኛ ይቆጥራል ማለት ነው። ሌላ ደግሞ ከሰውም ጊፍት ልናገኝ እንችላለን። አፑ ደግሞ ከእሱ ዳይመንድ ስንገዛ እሱም ይጠቀማል ማለት ነው። ስለዚህ መጠቃቀም ነው ማለት ነው ዋና ስራ። እና ብዙዎቻችሁ አሁን ሳልሰራ ነው የማገኘው የምትሉት ነገር ሳትሰሩ ምንም የምታገኙት ነገር የለም። እዚህ አፕ ላይም ከመጣችሁ መስራት አለባችሁ። የእናንተን ቲም ሰውን ኢንቫይት እያደረጋችሁ ጓደኞቻችሁን እያስገባችሁ እነሱ ሲሰሩ እነሱ ጊፍት ሲያገኙ እናንተ ደግሞ ኮሚሽን እያገኛችሁ የእናንተን ቲም እያሳደጋችሁ የእናንተን ገቢም ደግሞ እያሳደጋችሁ ትሄዳላችሁ ማለት ነው። እንዴት ይሰራል የሚለውን ያው አሁንም አውርቻለሁ። እንዴት ይሰራል የሚለውን የራሳችሁ ቤትም የሰው ቤትም ከፍታችሁ በድምጽ ብቻ ነው የሚሰራ። ስለዚህ የራሳችንም የሰውን ቤት ከፍታችሁ መስራት ትችላላችሁ። እዛ ላይ ደግሞ ከሰዎቹ ጋር እየተጫወታችሁ ሰዎቹን እያዝናናችሁ ከሰዎቹ ጊፍት እያገኛችሁ የምታገኙት ጊፍት ደግሞ ወደ ብር ይቀየራል። ቀጥታ ወደ ብር ይቀየራል ማለት ነው። ኢትዮጵያ ከሆናችሁ ወደ ኢትዮጵያ ብር፣ ሌላ ሀገር የምትኖሩ ከሆነም ደግሞ በሌላ ሀገር ወደ ባንካችሁ ቀጥታ መላክ የምትችሉት ብር ነው ማለት ነው። እዚህ ላይ የምትሰሩት እና በጣም አሪፍ አፕ ገና አዲስ የሆነ ደግሞ ገና እያደገ አፕዴት እየተደረገ ያለ አፕ ነው። እና እናንተም ደግሞ እዚህ ላይ ውጤታማ ለመሆን ስለ ፕላትፎርሙ በደንብ በመረዳት እናንተም ባላችሁ ታለንት እዛ ላይ ሰዎችን እያዝናናችሁ ከሰዎቹ ጊፍት እየተቀበላችሁም እንደዛውም ደግሞ ሰአታችሁን እየሰራችሁ እዛ ላይ ሌቨላችሁን እያሳደጋችሁ ከፕላትፎርሙ ጥሩ ገቢ እያገኛችሁ መስራት የምንችሉት አፕ ነው ማለት ነው። አሁን ደግሞ ቀጣይ ለጀማሪዎች ምክርና እንደዛውም ደግሞ ገቢ የምናገኝበት መንገዶችም ምን ምን ናቸው የሚለውን የምናያለን ማለት ነው። ለዛም ደግሞ እዚህ ጋር ቪዲዮ አለ። ይሄንን ቪዲዮ ተጠቅማችሁ እሱን እናያለን ማለት ነው።